ሰላም ብለናል። እንግዲህ ጥያቄዎችን መስራታችን እንደቀጠልን ነው። እንግዲህ ሶስተኛ ጥያቄ ላይ ደርሰናል። ሶስተኛ ጥያቄ the diameter of the base and height of a circular cone are found to be a and 2 units long respectively. What's the formula for the volume of the cone ይላል። ስለዚህ እዚህ ጋር የተሰጠን ዲያሜትር a height ደግሞ 2b ዩኒትስ በሚል ተሰጥቷል ማለት ነው። ጀስት እዚህ ጋር ሪስፔክቲቭ ማለት ተከታታይ ማለት ነው። መጀመሪያ ዲያሜትር ነው ያለው እዚህ የተጻፈው ዲያሜትር ነው ዳይሬክት ሪፕሬዘንት የሚያደርገው and 2b ዩኒትስ የሚለው ደግሞ height ነው because height comes after diameter which is connected with the end ማለት ነው። ስለዚህ ይሄን ሪስፔክቲቭሊ ካለ እንዳትቀያየሩት ቀጥታ በተጻፈ መሰረት ማለት ነው። እሺ ምርጫ ምንድን ይላል? እዚህ ጋር ተሰጥቷል ቮሊዩም 2/3 ፓይ a square b 1/3 ፓይ a square b 1/6 ፓይ a square b 4/3 ፓይ a square b ይላል ማለት ነው። ስለዚህ ከዚህ በፊት ከተለመዱ ጥያቄዎች የሚለየው ምንድነው? በቫሪያብል መሰጠቱ ብቻ ነው። ስለዚህ የራይት ሰርኩላር ኮኑን የቮሊዩም ፎርሙላ ጽፈን ቀጥታ ዲያሜትር ሄት ስለተሰጠ ሄት ደግሞ 2b ስለተሰጠ ጀስት ቀጥታ መተካት ነው ማለት ነው። therefore when we come to solution ወደ ሶሉሽን ስንመጣ መጀመሪያ ጊቭኖችን እናወጣለን ማለት ነው። given radius it is a over 2 ምክንያቱም a ዲያሜትሩ ተብሎ ስለተሰጠ ራዲየስ ደግሞ የዲያሜትሩ ሃፍ ስለሆነ ሃፍ አድርገን እንወስዳለን። ሄት ደግሞ directly 2b units ይሆናል ማለት ነው። ስለዚህ the general formula for the volume of cone is volume is equals to 1/3 pi r square h በቃ ከዚህ ፎርሙላ ላይ ምንድነው ራዲየስ አለን እዚህ ጋር ጀስት እዚህ ጋር ዲያሜትር ኦቨር 2 አድርገን ያገኘ ነው። ሄት ደግሞ እዚህ ጋር 2b ያለን ስለዚህ ቀጥታ መተካትና ሲምፕሊፋይ ማድረግ ነው። therefore የራዲየስ እና የሄት ቫልዩዎችን ወደ ፎርሙላ ሰብስቲቱት ስናደርግ 1/3 ፓይ ራዲየስ ማለት a over 2 ነው the whole square times height ማለት ደግሞ 2b ነው ጀስት እዚህ ጋር ጊቭን ላይ ያደረግነው ያወጣነው ማለት ነው። ስለዚህ 1/3 ፓይ ታይምስ a ስኩዌር ሲምፕሊፋይ ስናደርገው ነው። አሁን a over 2 ስኩዌር ስናደርገው a ስኩዌር ኦቨር 4 ይሆናል ማለት ነው። 4 ደግሞ እዚህ ወደ b ስለወሰድናት ነው ሲምፕሊፊኬሽን ለመስራት እንዲመቸን ማለት ነው። ስለዚህ 2b እንዳለ 2b እዚህ ጋር ተጽፏል። ለሁለት ስናቃልለው b over 4 ይመጣል ማይሜን b over 2 ይመጣል። ስለዚህ ይሄ b over 2 ደግሞ ታች ላይ ያለው 2 3 ጋር ሲባዛ 6 ይሆናል ማለት ነው። therefore pi a square b over 6 pi a square b over 6 ይሄ መልሳችን ይሆናል ማለት ነው። ስለዚህ እንግዲህ ቾይስ ሲያችን ኮሬክት አንሰር ይሆናል ማለት ነው። እንደዚህ አይነት ጥያቄዎችን ያው ጥያቄው ስንሰራው ቀላል ሊመስል ይችላል ግን በጣም ጥንቃቄ የሚፈልግ ነው። እንግዲህ እኔ አቀራረቡ እዚህ ጋር ቀለል አድርጌ ስላቀረብኩት ነው ቀላል የሚመስለው። በደንብ ጥንቃቄ ያስፈልጋል። ስለዚህ ጥያቄ ካላችሁና ሌላ ተጨማሪ ጥያቄ እንዲሰራላችሁ የምትፈልጉት ካለ ኮሜንት ላይ አሳውቁኝ። ቻናሉን ሰብስክራይብ እና ሼር እያደረጋችሁ ጠብቁ ማለት ነው። አመሰግናለሁ።